ሰሞኑን በሰሜን ወሎ ዞን ሳንቃ ከተማ በአገዛዙ ድሮን የተገደሉ ንጹሃንን በተመለከተ ቢቢሲ ዘገባ አውጥቷል። ዘገባውም እንደሚከተለው ይቀርባል። ዕለቱ ቅዳሜ ጠዋት ነበር። መስከረም 17 2018 ዓ.ም በሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ሕይወት እንደተለመደው ትቀጥል ነበር። በአንዱ ክፍል ለ2 ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቅ አባት ነበር። በሌላ ክፍል የታመመው ልጃቸውን ዳግም በጤና ለማየት ሌት ከቀን የሚተጉ እናትና አባት ነበሩ። በማዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ሕይወት ወደዚች ምድር ለማምጣት ምጥ ይዟት ትታገል ነበር። የጤና ባለሙያዎችም የሕይወትና የሞት ሽረት በሚደረግባቸው ክፍሎች የሰው ሕይወት ለማትረፍ ይጣደፉ ነበር። ከቀኑ 6 ሰዓት ሲሆን ግን የሁሉ ተስፋና ትግል በአንድ ቅጽበት ተለወጠ። ሰማዩ የሕይወት ብርሃንን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎች ተኝተው በሚታከሙበት ክፍል 5 ላይ አረፈ። ከዚያ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ጣቢያው ባልደረባ እንዲህ ታስታውሷለች። ምንም ራሴን አላውቅም። መሬት ተሰንጥቆ የዋጠን ነበር የመሰለን። ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የታደገኝ። ፍንዳታው አካባቢውን አናወጠው። የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ዘግናኝ ነበር። በደመ ነፍስ ነበር ይላል አንዱ የዓይን እማኝ ለቢቢሲ ዘጋቢ ሲናገር። የደማውም የታመመውም የተዛዘለ ከፍርስራሹ ሲወጣ ሲያይ ያየሁትን ማመን አቅቶኝ ነበር። በፍርስራሹ ውስጥ የሰው ሕይወት ለማትረፍ በተደረገው ግብግብ 4 ሰላማዊ ሰዎች ግን ሊተርፉ አልቻሉም። ዓይናቸው እያየ የሥራ ባልደረቦቻቸውና ታካሚዎቻቸው ሲሞቱ የተመለከቱት የጤና ባለሙያዎች የሟቾችን ታሪክ በሐዘን ይናገራሉ። 3ቱ ልጆቻቸውን ሲያስታመሙ የነበሩ ወላጆች ነበሩ። አንደኛዋ እናት፣ ሌላኛው አባት እና ለ2 ወራት የታመመ ልጁን ሲጠይቅ የነበረው ያ ተስፈኛ አባት የልጆቻቸውን ሕይወት ለማትረፍ መጥተው የራሳቸውን ሕይወት አጡ። ነገር ግን ከሁሉ በላይ ልብ የሚሰብረው ታሪክ በማዋለጃ ክፍል ውስጥ የተፈጸመው ነው። ማዋለጃ ክፍል ላይ የሞተች እናት አለች ትላለች የጤና ባለሙያዋ። አንዷ ነፍሰ ጡር ወልዳ ነበር። እሷ ግን እየወለደች እያለች ነው የሞተችው። አዲስ ሕይወት ልትሰጥ ስትታገል የራሷ ሕይወት ተቀጠፈ። አዋላጅ ነርሷም እጇን ክፉኛ ቆስሎ ነበር። ከሟቾቹ በተጨማሪ የ6 ዓመት ሕፃን ጨምሮ ከ10 በላይ ሰዎች ቆስለዋል። ከእነዚህም መካከል ከ8ቱ ሕይወት ለማትረፍ ሲሰለፉ የነበሩ የጤና ጣቢያው ባለሙያዎች ነበሩ። አገልጋዮቹ በገዛ ተቋማቸው ውስጥ ታጣቂ ሆኑ። በአካባቢው በተፈጠረው ግጭት ምክንያት መንገድ ተዘግቶ ስለነበር ቁስለኞቹ ለ2 ቀናት ያህል በስቃይ ሲያሳልፉ ቆይተው ሰኞ ዕለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል። የአካባቢው ነዋሪዎች እንደሚሉት ጥቃቱ ኢላማ ያደረገው በጤና ጣቢያ ውስጥ ሕክምና ሲያገኙ የነበሩ የቆሰሉ የፋኖ ታጣቂዎችን ሳይሆን አይቀርም። ነገር ግን ያ ኢላማ 7 የማይደርሱ ታጣቂዎችን ሲገድል አብሮ የነፍሰ ጡር እናትን፣ የታመሙትን የሚያስታመሙ ወላጆችንና ሕይወት አድን ባለሙያዎችን ሕይወት አመቷል። የጤና ጣቢያው ከክፍል 5 እስከ ክፍል 7 ድረስ ሙሉ በሙሉ ፈርሷል። ፍርስራሹ በውስጡ ስለነበረው ተስፋና ስለተቀጨው ህልም ምስክር ሆኖ ቆሟል። ዛሬ በሳንቃ ከተማ ሕዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተን መድኃኒት እንኳን ማውጣት አልቻልም ይላል አንድ ነዋሪ። ድሮኑ ትናንትም ሲዞር ነው የዋለው። ምን እንደምንሆን ግራ ገብቶናል። በአንድ ወቅት የሕይወት ተስፋ የሚሰጥበት የነበረው የጤና ጣቢያ ማፉን የያዘንና የፍርሃት ምልክት ሆኗል። ሰማዩ ስር ሞት እያንዣበበ የሳንቃ ከተማ ነዋሪዎች ቀጣዩ የፍርሃት ጀንበር መቼ እንደምትጠልቅ ሳያውቁ ቀናቸውን ይገፋሉ።